እንደምን ዋላችሁ የእግዚአብሔር ቤተሰቦች። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እኔ ወንድማችሁ ቀሲስ ነኝ። ዛሬ እግዚአብሔር በውስጤ ያስቀመጠውን መልእክት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉኝ ዘንድ በጌታ ፍቅር እለምናችኋለሁ። ዛሬ አብረን እንድንካፈል እግዚአብሔር በውስጤ ያስቀመጠው ሀሳብ ስለ ወንድሞች ህብረት፣ ስለ ቅዱሳን ህብረት በሚል ከኔ ጋር ቆይታ እናደርጋለን። የመጀመሪያው ስለ ህብረት ስናነሳ የእግዚአብሔር ቃል ራሱ ስለ ህብረት ምን ይለናል? በመጽሐፍ ቅዱሳችን በትንቢተ ኢሳይያስ ምዕራፍ 34 ከቁጥር 16 ላይ ሲናገር የእግዚአብሔር መጽሐፍ ፈልጉ አንብቡም አፌ አዟልና ይላል። ይህ ቃል እንደሚናገረን ስለ የትኛውም የህይወት ጥያቄያችን እግዚአብሔር መጽሐፍ እንድንፈልግ እንድናነብ ያዘናል። ስለሆነም ስለ ህብረት ስናነሳ እግዚአብሔር ከድሮ ከቀደምት ዘመናት ጀምሮ ስለ ህብረት ምን ይለናል? ስለ ህብረትስ መጽሐፍ ምን ይናገራል? የሚል ሀሳብ ስናነሳ ስለ ህብረት እግዚአብሔር መጀመሪያ ፍጥረታትን ሲፈጥር በዘፍጥረት ምዕራፍ 2 ከቁጥር 18 ላይ ሲናገር ብዙ ጊዜ የሰማችኋት ቃል ዘፍጥረት ምዕራፍ 2 ከቁጥር 18 እንዲህ ይላል፣ እግዚአብሔር አምላክም አለ ሰውም ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ይላል። በዚህ ክፍል ብዙ ጊዜ የሚነሳው ሀሳብ ስለ ትዳር ህይወት ጋር ተያይዞ ይሄ ክፍል ብዙ ጊዜ ይነሳል። ሆኖም ግን በዚህ ቃል ውስጥ አንድ የተገለጠ እውነት ይነግረናል። ይህም ብቸኝነት መልካም እንዳልሆነ፣ እግዚአብሔር ህብረትን እንዴት እንደሚፈልግ፣ እግዚአብሔር ህብረትን እንዴት እንደሚወድ፣ ምክንያቱም እግዚአብሔር ሌሎችን ፍጥረታት ሲፈጥር ሁለት አድርጎ እንደፈጠራቸው በመጽሐፍ ቅዱስ ውስጥ እናገኛለን። አዳም ግን ብቻውን ተፈጥሮ ካለቀ በኋላ እግዚአብሔር ሲያየው ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ይነግረናል። ስለሆነም መጽሐፍ ቅዱስ እንደሚነግረን ህብረት አስፈላጊ ነገር እንደሆነ ይነግረናል። የተለያዩ ህብረት አይነቶች ሊኖሩ ይችላሉ። በዚህ ምድር ላይ ስንኖር በተለያየ አይነት ህብረት ውስጥ ልንታቀፍ እንችላለን። በነዛ ሁሉ ህብረቶች ውስጥ በሆነ ምክንያት በአንዳንድ በተለያየ ምክንያቶች ልንሳተፍ የምንችልባቸው ህብረቶች ልንቀላቀል እንችላለን። ነገር ግን እኔ ለመናገር የፈለግኩት ሀሳብ ከነዛ ሁሉ ህብረቶች እግዚአብሔር ስለ ወንድሞች ወይ ደግሞ ስለ ቅዱሳን ህብረት የሚናገረውን ሀሳብ ከኔ ጋር አብረን እንመለከታለን። በመጽሐፍ ቅዱስ ላይ ሲናገር መዝሙረ ዳዊት ምዕራፍ 133 ከቁጥር 1 እስከ 3 ያለውን ቃል አብረን እናነባለን። ይሄ ብዙ ጊዜ ሰብካችሁትም አስተምራችሁም ተምራችሁም የምታውቁት ክፍል ነው ብዬ ተስፋ አድርጋለሁ። መጽሐፈ መዝሙር 133 ከቁጥር 1 እስከ 3 እንዲህ ይለናል፣ ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። ከራስ እስከ ጥም እንደሚፈስስ እስከ አሮንም ጥም በልብሱ መደረቢያ እንደሚወርድ ሽቶ ነው። በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው። በዚያ እግዚአብሔር በረከትን ሕይወቱንም እስከ ዘላለም አዟልና ይላል። በዚህ ውስጥ የምንመለከተው በዛ በወንድሞች ህብረት እግዚአብሔር አንድ የሚነግረን እውነት አለ። ይህም በዚያ ቁጥር 3 ላይ በዚያ እግዚአብሔር በረከቱን ሕይወትንም እስከ ዘላለም አዟልና ይላል። ስለዚህ ይህን እውነት የእግዚአብሔር ቃል ሲናገረን በቅዱሳን መካከል መቀመጥ፣ በወንድሞች ህብረት መታቀፍ የእግዚአብሔር በረከትና ሕይወት የምንካፈልበት እንደሆነ ይነግረናል።
በአዲስ ኪዳን ላይ ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ላይ ሲናገር ማቴዎስ ምዕራፍ 18 ከቁጥር 20 እንዲህ ይለናል። ማቴዎስ ወንጌል ምዕራፍ 18 ከቁጥር 20 እንዲህ ይላል፣ 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው ይሆናለሁና ይላል። በዚህ ክፍል እንደምንረዳው 2 ወይም 3 እነዚህ የተሰበሰቡት በስሜ በሚሰበሰቡበት በዚያ በመካከላቸው ይሆናለሁ አለ። እነኚህ በህብረት የተሰበሰቡት፣ በእግዚአብሔር ስም የተሰበሰቡት፣ በእግዚአብሔር ሕልውና የተሰበሰቡት፣ በእግዚአብሔር ጉዳይ የተሰበሰቡት እግዚአብሔር በእነሱ መካከል መገኘቱን የሚገልጽበት ክፍል ነው። እግዚአብሔር በወንድሞች ህብረት በስሙ በተሰበሰቡት በሁለትና በሶስት ሰዎች መካከል እግዚአብሔር መገኘቱን አብሮነቱን በዛ መካከል እንዳለ በዚህ ቃል እንረዳለን። ስለዚህ ስለ ወንድሞች ህብረት ስናነሳ አንደኛ የእግዚአብሔር አብሮነት በእግዚአብሔር ሕልውና ውስጥ የሚሆንበት ሲሆን ከሕልውናው የተነሳ ደግሞ እግዚአብሔር በረከትንና ሕይወትን ያዘዘበት መሆኑን እንረዳለን። ስለዚህ ህብረት ምን ያክል አስፈላጊ ነው? ህብረትስ ውስጥ መቆየት ምን ያክል አስፈላጊ ነው? በህብረት ውስጥስ ደግሞ ካልቆየን ምን ሊፈጠር ይችላል የሚለውን ሌላ ሀሳብ ስናነሳ በየትኛውም በዚህ ምድር ላይ በምናሳልፈው ህይወት የመጀመሪያው እግዚአብሔር ሰዎችን ወደ መዳን ሲጠራቸው፣ ከጨለማ ወደ ብርሃን ሲጠራቸው፣ ወደ እግዚአብሔር መንግስት ወደ ልጁ መንግስት ሲቀላቅላቸው አንዴ ኢየሱስ ክርስቶስ በተደረገው ቤዛነት ካመኑ በኋላ በህይወታቸው ውስጥ እግዚአብሔር ለነሱ ወደየላቸው ከፍታ እግዚአብሔር በእነሱ ህይወት ውስጥ ሊኖር የፈለገውን ሀሳብ በእነርሱ ውስጥ የሚኖርበት መንገድ እግዚአብሔር በረከቱን ከነሱ ጋር ወደ እነሱ አቅጣጫና ስፍራ ለማምጣት የሚጠቀምበት ከመዳናቸው ባሻገር በህብረት ውስጥ እንዲታቀፉ ነው። ስለዚህ አንድ ሰው በኢየሱስ ክርስቶስ በተደረገው ቤዛነት ከዳነ በኋላ ሁለተኛውና ተከታዩ እርምጃ መሆን ያለበት በቅዱሳን ህብረት ውስጥ መታቀፍ ግድ እንደሆነ ነው። ለምን? እኛ ከዳንን በኋላ እግዚአብሔር ለእኛ ካዘዘው በረከት ጋር የምንገናኘው እግዚአብሔር በእኛ ህይወት ውስጥ ሊኖሩ የሚፈልጋቸውን ነገሮች በእኛ ውስጥ የሚሰራው እግዚአብሔር በህብረት ውስጥ መሆኑን በዚህ ቃል ይነግረናል። ስለዚህ አንድ ቅዱሳን ማወቅ ያለባቸው ነገር እኔ ከዚህ በኋላ ድኛለሁ፣ ስለዚህ ህብረት አያስፈልገኝም ቢል በህይወቱ ውስጥ እግዚአብሔር ካሰበለት ካየለት ከፍታ እንዲወርድ በዚህ ምድር ላይ ሊመላለስና ሊኖር የተገባውን ህይወት እንዳይገልጥ ራሱን የሚገድብበትና ራሱን ረዥም ዕድሜና በህይወቱ ላይ ሊያገኘው ከሚመጣው ነገር ከክፋት እንዳይታቀብ ሊሰናከል የሚችልበት ብዙ ክፍተት እንደሚሰጡ ስለሆነም በቅዱሳን ህብረት ውስጥ በመቀላቀላችሁ ከእኛ ጋር ህብረት ስላደረጋችሁ በጣም ያመሰገንኳችሁ፣ ደግሞም እግዚአብሔር ይህንን እድል በህይወታችሁ ስለሰጣችሁ ከእግዚአብሔር በረከት ጋር የምትገናኙበት ህብረት ስለሰጣችሁ፣ የወንድሞችን ህብረት ስለሰጣችሁ እግዚአብሔርን አመሰግናለሁ። ደግሞም በየትኛውም እናንተን ወደ ክርስቶስ ፍጹም ሙላት ሊያደርስ ራስ ወደ ሆነው ወደ ክርስቶስ የሚያሳድጋቸው ህብረት ውስጥ እንድትቀላቀሉ አበረታታችኋለሁ። በመጨረሻም በህብረት ውስጥ ማገልገል፣ በህብረት ውስጥ ድርሻችሁን እግዚአብሔር በእናንተ ውስጥ ያስቀመጠውን ጸጋ
ወደ ሌሎች የሚያደርስበት፣ ሌሎቹን እግዚአብሔር የሚዳስስበት ሕይወት ስለሆነ በእናንተ ውስጥ የተቀመጠውን የእግዚአብሔርን ጸጋ በህብረት ውስጥ ደግሞ እግዚአብሔር ሌሎችን የሚደርስበት መሆኑን ችል እንዳትሉ መክራችኋለሁ። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 14 እንዲህ ይላል፣ በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታ ቸል አትበል። በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታ ቸል አትበል። በዚህ ቃል ውስጥ ሐዋርያው ጳውሎስ ጢሞቴዎስን ሲመክር በጢሞቴዎስ ውስጥ እግዚአብሔር ያስቀመጠው የጸጋ ስጦታ አለ። ለዚህ የጸጋ ስጦታ በቸልተኝነት እንዳይጠቀመው እና ለቤተ ክርስቲያን እድገት የሚሆነውን እግዚአብሔር በውስጡ ያስቀመጠውን ጸጋ ባለማወቁ ደግሞ አውቆም ቸል በማለቱ በዚህ ሕይወት ውስጥ እንዳይቀጥል ሐዋርያው ጳውሎስ በዚህ ቦታ ይመክራቸዋል። ስለዚህ ዛሬም እኛም በሕይወታችን እግዚአብሔር በእኛ ውስጥ ያስቀመጠው የጸጋ ስጦታ ቸል እንዳንል በዚህ ህብረት ውስጥ የራሳችሁን እግዚአብሔር በእናንተ ውስጥ ያስቀመጠውን የጸጋ ስጦታ በማወቅ እንድትጠቀሙት እግዚአብሔር ይርዳችሁ። እግዚአብሔር በእናንተ ውስጥ ያስቀመጠውን ጸጋ ደግሞ ያነሳሳላችሁ እላችኋለሁ። በመጨረሻም አንድ የተሰማኝ ነገር ልንገራችሁ። ምናልባት እስከ ዛሬ ከኛ ጋር ይህንን ህብረት ስታደርጉ ለቆያችሁ፣ አሁንም ላላችሁ ጥያቄ የተፈጠረባችሁ እንዳላችሁ እረዳለሁ። ይህም ምንድነው? በዚህ በቴሌግራም ግሩፕ ላይ በተሰየመው ስም ጠባብ ከመሆኑ የተነሳ አንዳንዶቻችሁ ምናልባት በዚህ ጠባብ ስም ምክንያት ከዚህ ግሩፕና ከዚህ ህብረት ሊያርቃችሁ ክፍተት የሰጧችሁ አንዳንዶቻችሁን ቅርታ ልንጠይቅ እንወዳለን። ሆኖም ይህ ሳያግዳችሁ፣ የስሙ ጠባብተኝነት ሳያግዳችሁ እስከ ዛሬ በህብረት ውስጥ ለቆያችሁ ላላችሁ ላመሰግናችሁ እወዳለሁ። ይህንን አንድ ነገር ልንገራችሁ። ይህ ጠባብ ስም ልንሰጥ የቻልንበት ምክንያት በመጀመሪያ የስም ድርርቦሽ እንዳይኖር በማሰብ ይህም በኮንሶ የክርስቲያን ህብረት የተከፈተ ሌላ አካውንት ስለነበረ እኛም በዚህ ስም ድጋሚ ለመክፈት በጣም ስለከበደን ይህንን ስም ጠባብ ስም ልንሰጠው ስለቻለን በዚህ አጋጣሚ ይቅርታ እንድታደርጉልን እንደምናችኋለን። ስለሆነም በቀጣይ ይህንን ስም መቀየር እንዳለብን፣ ማሻሻል እንዳለብን እያሰብንበት ስለሆነ እናንተ ደግሞ ያሰባችሁትን ይገልጻል የምትሉትን ስም በዚህ በቴሌግራም አካውንት ላይ እንድትለጥፉልን እንድትጽፉልን በእግዚአብሔር ስም ለምናችኋለን። መልካም ቆይታ ጊዜ ይሁንላችሁ። ተከናወኑ፣ ተባረኩ፣ ጸጋና ሰላም ይብዛላችሁ። በኢየሱስ ክርስቶስ ስም ተባረኩ።